ሱላችን ወደድ ልመለስ እኔ እኮ አቡ ሐኒፋ ገና 17 ዓመት አልሞላውም ብዬ ማስበው አይነት ሰው ነው ለካንተም ጨምሮልሃል እንጂ ካለው ላይ 17 ዓመት አይ ካለፈ በኋላ ነው 2004 አካባቢ ነውና እንደዚህ ይሄ የሲዲ ዳዋ በተፋፋመበት ጊዜ እኛም ከሲዲ ላይ ያያየን ኮፒ ያያረግን ለመድረሳ ልጆች አንድ ሰዓት ምናምን በጣም ነው የሚያዘገው ቁጭ ብሎ ያዩሃል ክፍለ ሀገር ነው አዎ እዛ አይተህ ምናምን ያየኸውን እዛ ላይ ማስታወሻ ላይ ተጽፋለህ እና እሱን ሪፍሌክት ታረጋለህ ለተማሪዎች እነዚህ አይነት ትዝታዎች ነበሩ ይሄ ቪዲዮ አሁን አብሮነት ላይ ኡስታዝ በድር ሁሴን እንዳዲስ ከሰራው በኋላ ብዙ ኮሜንቶች ያያያችሁ ነበር ብዙዎች እንደ ሁሉ ጊዜው የኡስታዝ ካሊድ ክብሮም እንዲሁም የበድሩን የኡስታዝ በድር ሁሴንን ዳዋ በጉጉት ይጠብቃሉና ይሄኛው ግን ከተዝታም ጋር ጭምር ነው ብዙዎች ፌስቡክ ላይ ይሄ ረጅም ጊዜ ሆነው ይሄ 17 ዓመት ማለት በጣም ረጅም ነው ምናምን አይነት ኮሜንት እንደዚህ አይነት ነገሮች ነበሩና ሐሳቡ የማይወድቅ ሐሳብ ስለሆነ ነው እኔ እንደውም መለስ ብዬ ከዚህ ቀደም የነበረውን የሲዲ ስራ ያያዩት ነበር ነው ኡስታዝ በድር ሁሴን ይሄን ዳዋ ለማስተላለፍ ሐሳቡን ያደራጀበት መንገድ ምናምን ያወራቸው ነገሮች በአንድ ሰዓት ከምናምን ውስጥ ያኔ በእንደዛ በተጣበበ በሲዲ ዘመን በጣም ጥልቅ የሆኑ መልእክቶችን ባጭሩ እንድናገኝ በጣም ያግዙን ነበርና በጣም ደስ የሚል ዘመን ነው የዳዋው ዘመን በጣም ብዙ የትርጉም ስራዎች ባይዘው እና ሁሴንም ያኔ እኛ ዛ ተከራይተን እናያቸው ነበር ገና ነን እኛ ለዚህ አንደረሰን ነው ያው ማረጋገጫው ብዙ ማረጋገጫ ያኔ ጺማን ነበረው እኔ ነበር የሚመስለው አሁን በጣም ትልቅ ሰው ሆኗል ማለት እንደዛ ጋር ቁጭ ብዬ ይሁን የናንተ ዘመን የትርጉም ስራዎችን በእነሱ ድምጽ እንሰማ ነበር የድራማ ስራዎችን ላይ ነበር በድርን ያስቀረጽ የነበርኩት የተወሰነው ነኝ እንጂ እኩል ነው ከነ ኡስታዝ ጋር ተከራይተን እናየው ነበር አሁን ዘመንኛን ደግሞ ከፍ አድርጎን እኩል ተቀምጠናል እንግዲህ አውፍ በለን ለማንኛውም ክራትና ክብራን ተመልካቾቻችን አብሮነት በረመዳን 9 ነው እየተከታተላችሁ ያላችሁት ሐሳቦችን ያነሳሳን ነበር ቀጣይ ደግሞ ፕሮግራም ተከታትለን ተመልሰን እንገናኛለን ኡስታዝ ካሊድ ክብሮም ጣፋጭ በሆነ አንደበቱ ወደ ቁርአን ያስጠጋን ይገኛል ወሩ የቁርአን ነው ከኡስታዝ ካሊድ ክብሮም ጋር ቆይታ እናደርጋለን ተመልሰን እንገናኛለን ከአብሮነት በረመዳን 9 ፕሮግራማችን ጋር በድጋሚ መልካም ቆይታ ይሁንላችሁ አብሮነት 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 አብሮነት